ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በጣም ጠፍቻለሁ። ቪዲዮ ከለቀኩ ወደ እናንተ ያው ላይቭ ላይ አንዳንድ ጊዜ እገባለሁ እንጂ ቪዲዮ ከለቀኩ ቆይቻለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሰላም ነኝ፣ እግዚአብሔር ይመስገን። ይኸውላችሁ ይሄ ሙቀት ወደ ውጭ እየወጣው ነው። ቤተሰብ ግን ማለት ነው በውጭ የምትሰሩ ወንዶች አዘንጉላችሁ። እግዚአብሔርን እንዴት ሆናችሁ ነው የምትሰሩት? እንዴት ችላችሁት ነው የምትሰሩት? እንዴት ተቋቁማችሁት ነው? ለትንሽ ደቂቃና ለትንሽ ሰዓት ማለት ነው ውጭ ላይ ስንወጣ እኛ በጣም ነው የሚያቃጥለው። እናንተ ግን ጠዋት እስከ ማታ በውጭ የምትሰሩ በጣም ጀግና ናችሁ። ማርያምን ሙቀቱ እንዴት ነው የሚባለው? እንዴት ነው የሚጋረፈው? በፈጣሪ የወንዶች ብር በጣም እረ በፈጣሪ እግዚአብሔርን በጣም ከባድ ነው። እኔ በጣም ነበር የከበደኝ። ለትንሽ ደቂቃ እንዴት ትንፋሽ ጥር ነበር ያለኝ። ትንሽ ደቂቃ ነው። ይቺ አስቸጋሪ ልጅ አስቸግራኝ ነው በነገራችን ላይ በዚህ ሰዓት የወጣሁት ማለት ነው። ምግብ ቤት አልበላም ብላ ማለት ነውና ስታስቸግረኝ በዚህ ሙቀት አብሬያት ወጣሁኝ። ግን አልቻልኩም ነበር። ከወጣው በኋላ ነው ቪዲዮ የቀረጽኩላችሁ። ምክንያቱም ሙቀቱን ሳይ እንዴ በፈጣሪ እኛ ለትንሽ ደቂቃ እንደዚህ የሆነ ወንዶች በውጭ የሚሰሩ ወንዶች ጠዋት እስከ ማታ እንዴት ችለውት ነው የሚሰሩት ብዬ ይሄንን ቪዲዮ ልቀርጽ ተገድጃለሁ። እና ብርታቱን ፈጣሪ ይስጣችሁ። ሌላ ምንም የምለው ነገር የለኝም። ጀግና ናችሁ፣ ጀግና ናችሁ። እግዚአብሔርን ቃላት የለኝም። እንዴ በቤት ውስጥ እኛ ሙከይፍ ጋር ቢያንስ እንኳን አለ ማቀዝቀዣ ችግር የለውም፣ ሙቀት አያገኘንም። እናንተ ግን እንዴ ሙከይፍ የሌለበት ቦታ ምሰሩ ለሊትም ቀንም አላችሁ። እናንተ በጣም ጎበዝ ጠንካራ ጀግና ናችሁ። ስለዚህ በርቱ ነው የምለው። አሁን እኛ ወደ ምግቡ ቤት እየደረስን ነው። እኔ በቤት ነው መበላው፣ እሷ ግን አልበላም ማለችኝና በዚህ ፀሐይ ነው ይዛኝ ወጣችሁ። ለዛ ነው ቪዲዮ መቀረጽላችሁ። ለምን እግር መንገዴን ይሄን ሙቀት እንደዚህ ሳይ እስኪ ወንዶች እንዴት ብለው ነው የሚሰሩት ብዬ ነው የሰራሁት ቪዲዮውን። ሲቀጥል ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉኝ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉልኝ። ስለምትሰጡኝ አስተያየት ኮሜንት አመሰግናለሁ። ኮሜንታችሁ በጣም ነው የሚያበረታው። ቤተሰብ ይኸውላችሁ ምግባችን ደርሰናል። እንግዲህ እዚች ነው ቦታዋ ራሱ መታ የምትቆመው ማለት ነው። ድንች ነው የምትበላው። ድንች ትወዳለች እንደምታዩት። ራሷ ናት የምትጨምረው የምትፈልገውን። እንግዲህ እኔ ቁሜ እየጠበቅኳት ነው እሷ እስከምትጨርስ ድረስ። እንግዲህ ያው እኔ ያው አካሀጅ ነኝ ታውቃላችሁ። እኔ አካሀጅ ነኝ። ያው እንግዲህ ጁስ ይገዛልኛል አብሬ የሄድኩበትን። እኔ አልፈልግም፣ በቤት ነው የምበላው። እሷ ብቻ ናት እሺ። እና የምፈልገውን እስከምትጨምር እኔ ቁሜ እየጠበቅኳት ነው፣ እያየዋት ነው እንደምታዩት። እናንተስ ምንድነው? በቤት ነው መብላት ደስ የሚላችሁ? በቤት ሰርታችሁ ነው? በውጭ ነው? የውጭ ምግብ የሚጥማችሁ ሰዎች አላችሁ? አንዳንድ ሰዎች በውጭ፣ አንዳንድ ሰዎች ደግሞ በቤት የተሰራ ምግብ ነው የሚበሉት። እኔ በቤት የተሰራ ምግብ ነው የሚጥመኝ። እናንተስ? እና ቤተሰብ ለዚህ ቤት አዲስ የሆናችሁ አሁንም በድጋሚ ሰብስክራይብ እያደረጋችሁ ቪዲዮ ስታዩ እስከ መጨረሻው ሁሉልኝ። ላይክ አርጉኝ። ኮሜንት አስተያየታችሁን ያስፈልገኛል። ኮሜንት አስተያየት ስጡኝ። ስለምትከታተሉኝ ቪዲዮን ስለምታዩልኝ በጣም ነው የማመሰግነው። ይኸው ጨርሰን ወደ ቤታችን እየተመለስን ነው። የልቧ ደርሷል ልጅቷ። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑልኝ።